የኛ የኪስ ገንዘብ ለታክሲ ወይም ለአውቶቡስ መሳፈሪያ በቃ አልበቃ ስንል እነዚህ እግር ኳስ ኮከቦች ግን የራሳቸውን የግል አውቶሞቢል ሙዚየም ነው ያላቸው የሚመስለው። ዛሬ ከሮላንዶ ቡጋቲ እስከ ዝላታን ብርቅዬ ፌራሪ ድረስ ያለውን እጅግ እብድ የመኪና ስብስብ እናያለን። አዎ ኳስ በመምታት ብቻ እንዴት በቢሊዮን የሚቆጠሩ ገንዘብ መኪና ላይ ማውጣት እንደሚቻል አብረን እንገረም። 10ኛ ኬቪን ዴ ብሩይኔ። ኬቪን ዴ ብሩይኔ ከሌሎች ኮከቦች አንጻር በመጠኑ የተረጋጋ ቢሆንም ከፍተኛ ዋጋ ባላቸው ኤስዩቪኤስ እና የስፖርት መኪኖች ላይ ያተኩራል። የሱ ጋራዥ ሜርሴዲስ ኤኤምጂ እና ሬንጅ ሮቨር ስፖርትን የመሳሰሉ የቅንጦት መኪኖችን ይጨምራል። እነዚህም ለዕለት ተዕለት አጠቃቀሙ ምቹ ናቸው። 9ኛ ሮበርት ሌዋንዶውስኪ። ሮበርት ሌዋንዶውስኪ ከቅርብ ጊዜ ወዲህ የከፍተኛ አፈጻጸም ያላቸውን መኪኖችን ስብስብ ጨምሯል። ጋራዡ እንደ ፌራሪ F12 ቤርሌንት፣ ፖርሽ 911 ስፒድስተር እና ቤንትሌ ኮንቲኔንታል የመሰሉ የስፖርትና የቅንጦት መኪኖችን ድብልቅ ይዟል። 8ኛ ሶን ሃንግሚን። የደቡብ ኮሪያ ኮከብ ሶን ሃንግሚን ብርቅዬና በጥሩ ጣዕም የተመረጡ መኪኖች አሉት። በስብስቡ ውስጥ ከ499ቱ አንዱ የሆነው ፌራሪ ላፌራሪ ይገኝበታል። ይህ በስብስብ ውስጥ እጅግ ውድ መሆኑንም ያሳያል። 7ኛ ፖል ፖግባ። ፖል ፖግባ ለሮልስ ሮይስ እና ለጣሊያን እጅግ ፈጣን መኪኖች ፍላጎት አለው። የሱ ጋራዥ ሮልስ ሮይስ ሬስ ብላክ ባጅ እና ፌራሪ 812 ሱፐርፋስት እና ላምበርጊኒ አቬንዳተር የመሳሰሉ ከፍተኛ ዋጋ ያላቸውን ማራኪ መኪኖችን ይዟል። 6ኛ ፔሪ ኦምሪያክ ኦባሜያንግ። ኦባሜያንግ መኪኖች በማሳብና በማብረቅረቅ ቀለም በመሸፈኑ ይታወቃል። ስብስቡ ብርቅዬውን ፌራሪ ለፌራሪ በክሮም ቀለም ያጌጠ ላምበርጊኒ አቬንታደር እና ሮልስ ሮይስ ፋንተምን የመሰሉ መኪኖችን ያካትታል። 5ኛ ዝላታን ኢብራሂሞቪች። ዝላታን ኢብራሂሞቪች ልዩ የሆኑ የፌራሪ መኪኖችን በመሰብሰብ ይታወቃል። በቅርብ ከገዛቸው መኪኖች መካከል አንዱ ፌራሪ ዳይቶና SP3 ሲሆን ከዚህ በተጨማሪ ፌራሪ ሞንዛን SP2ን፣ ፖርሽ 918 ስፓይደርን የመሳሰሉ እጅግ ውድ ውስን እትም ያላቸው መኪኖች አሉት። 4ኛ ኔይማር ጁኒየር። ኔይማር ጁኒየር በፍጥነት በቅንጦትና በስፖርት መኪኖች ላይ ያተኮረ ስብስብ አለው። የሱ ጋራዥ ፌራሪ 458 ኢታሊያ፣ ላምበርጊኒ ሃርካን እና አስቴን ማርቲን ቮልካን የመሳሰሉ እጅግ በጣም ፈጣን መኪኖችን ይጨምራል። ኔይማር የቅንጦት የህይወት ዘይቤን በሚገባ የሚገልጽም ስብስብ አለው። 3ኛ ካሪም ቤንዜማ። ካሪም ቤንዜማ በሳውዲ አረቢያ ከሚገኝ ከፍተኛ ገቢ በኋላ የመኪና ስብስቡን እጅግ አሳድጎታል። በዋነኝነት ለእጅግ ፈጣን መኪኖች ፍላጎት ያለው ሲሆን ጋራዡ ውስጥ ቡጋቲ ቼሮን፣ ብርቅዬው ቡጋቲ ቬሮን እና ፌራሪ 488 ፒስታን የመሳሰሉ የስፖርት መኪኖችን ይዟል። 2ኛ ሊዮኔል ሜሲ። ሊዮኔል ሜሲ ስብስቡ በተለያዩ ብርቅዬና እጅግ ውድ የሆኑ መኪኖችን በመያዙ ይታወቃል። የሱ ስብስብ ዘ ፓጂን ዞንዳ ሮድስተር እና ብርቅዬ የሆነው 1957 ፌራሪ 3C5 ስፓይደር ስካቪቲ የመሰሉ እጅግ ከፍተኛ ዋጋ ያላቸውን ክላሲክ መኪኖችን ይዟል። 1ኛ ክሪስቲያኖ ሮናልዶ። ክሪስቲያኖ ሮናልዶ ከማንም በላይ በዋጋና ብርቅዬነቱ የሚታወቀው የመኪና ስብስብ አለው። ስብስቡ ከአስርቱ አንዱ የሆነው ቡጋቲ ሴንቶዲሲ እሱ ብቻ ዋጋው $10 ሚሊዮን አካባቢ ይገመታል። ሌላው መኪናው ቡጋቲ ቼሮን እና ፌራሪ ሞንዛን SP1 የመሰሉ ልዩ እትም መኪናዎችን ይዟል። በሱ ዘንድ መኪኖች የቅንጦት መገለጫ ብቻ ሳይሆን የፋይናንስ ስኬቱም ትልቅ መገለጫ ናቸው ብለው ያስባል።